ስቲል -3 ነው። ሰላም ጤና ይስጥልኝ እንደምን አላችሁ? ልዩ ነኝ። ዛሬ እንግዲህ አብራችሁን እንድትውሉ ውላችንን ከእናንተ ጋር ለማድረግ አስቤ እየቀረጽኩ ነው። እለቱ አርብ ነው። የአርብ ውሏችን ምን ይመስላል፣ ቤት በተለይ ደግሞ ስንሆን እንዴት ነው የምንውለው የሚለውን ነገር ላካፍላችሁ መጥቻለሁ። እንጂ እውነትሽን ነው። ልጆችም እረፍት ስለሆኑ ዛሬ ኢኪያ ለመሄድ አስበናል። አንድ ላይ እንደ ጊዜ ማሳለፊያ የምንገዛውም ነገር ስላለ ያ አብራችሁን ቆዩ። ሰሄ ቁርስ ልንሰራ ነው። ዛሬ ቁርሳችን ምንድነው? የዋና ፓንኬክ የተመቸበት ጸጉር ያ let's go Yummy or not? Goodbye.
ብዙ ጥናት አድርገሻል ማለት ነው። በጣም 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 ለእናንተ ማልሆነው ነገር የለም አይደል? እና እንደዛ ነው። ጥሩ ሌትስ ጎ እዛ እንገናኝ። እዚህ ጋር የገጠመኝንም ላካፍላችሁ ብዬ ነው። ይሄ የምታዩት ፓወር ባንክ በነፃ የምትወስዱበት ነው። ኪውአር ኮድ አለ። እሱን ስካን አድርጋችሁ መውሰድ ስላላችሁ ስትወጡ ትመልሳላችሁ። እኔ ጨርሼ ስለነበረ ባትሪ በዚህ ተጠቅሜ ያለው እና ይሄን ቪዲዮ የተሳካው አንዱ ይሄንን አገልግሎት ይሄንን ሰርቪስ በማግኘቴ ነውና ክሬዲትም ለመስጠት ነው። በጣም ቆንጆ ነገር ነው። እንደምታዩት ሾሩሞቹ ይሄንን ይመስላሉ። በጣም በቃ ሁሉም ነገር ያለበት ቤት ነው የሚመስሉት። እዚህ ላይ የምታዩዋቸውን እቃዎች እናንተ መውሰድ ከፈለጋችሁ እዚህ ላይ የተጻፈውን እያያችሁ እንደዚህ የምታዩት ኮምፒውተር ላይ በማስገባት የት እንደሚገኝ የት ሸልፍ ላይ የት ቦታ እንደሚገኝ ይገልጽላችኋል። እሱን ይዛችሁ ሄዳችሁ መውሰድ ትችላላችሁ እና በጣም ቀላል ኢዚ ነው። እንደምታዩት እያንዳንዱን አይተም እዚህ ላይ ያለውን ቬዞቹን፣ ወንበሮቹን፣ ጠረጴዛውን፣ ሶፋውን ሁሉንም ነገር መውሰድ ትችላላችሁ እዚህ ጋር አይታችሁ ማለት ነው። በጣም ቆንጆ መንገድ ነው። ሌላው ደግሞ ያው ኢኪያ ተሄዶ ስዊዲሽ ሚትቦል መበላት አለበት፣ ግዴታ ነው። ስዊዲሽ ሚትቦል በጣም ልክ እኛ እንጀራ እንደምንለው ለነሱ ባህላዊ ምግባቸው ነው እና እንደምታዩት ነው የሚዘጋጀው። ሚትቦሉ ከማሽድ ከሆነ ፖቴቶስ እና ከድንች ማለት ነው፣ የተፈጨ ድንች በወተትና በክሬም አብሮ የተሰራ ድንች እና ትንሽ ሊንጎምቤሪስ የሚባል አላቸው ልክ እንደ ጃም አይነት። ከዛ ደግሞ ከአተር ነው የሚባለው እሸት ከሱ ጋር ከግሪን ፒስ ጋር አንድ ላይ ነው የሚቀርበው። ለልጆችም ይሆናላቸው ቬጋን አላቸው። እኛ ቬጋን ነው የተጠቀምነው፣ ልጆቻችን ደግሞ ለነሱ የሚሆን ነው ያደረግነው። በጣም ቆንጆ ነው፣ ሞክሩት። ሌላው ደግሞ ይሄ የምታዩት እንደ መጋዘን ነገር እቃዎቹ የሚቀመጡባቸው ቦታዎች ናቸው። እንደምታዩት ላያያዝ በጣም የሚቀላ ተደርጎ ነው የተዘጋጀው። ሶፋ ወንበር ነው። ቤታችሁ ሄዳችሁ ነው የምትገጣጥሙት። እዚህ ላይ የምታዩት ቁጥሮችን በቅድሙ ኮምፒውተር ዳይሬክሽን ስለሚሰጣችሁ በዛ መሰረት ሄዳችሁ የምትፈልጉትን እቃ መውሰድ ትችላላችሁ ማለት ነው። እዚህ ጋር ደግሞ ራሳችንን ከፍለን ራሳችን ስካን አድርገን የገዛናቸውን ፕሮዳክቶች ያወጣናቸውን ከዛ መጋዘን ያወጣናቸውን እቃዎች ራሳችን መርጠን ስካን አድርገን ከፍለን እንወጣለን ማለት ነው። ከዛ በመቀጠል ደግሞ የመክሰስ ሰዓት ነው ያደረግነው ማለት ነው። ተኩል እየወጣን ነው። ከ3 ሰዓት ተኩል ቆይታ በኋላ የምንፈልጋቸውን ነገር ገዝተናል። እናሳያችኋለን። ቤት ስንደርስ በልተናል፣ መክሰስ አድርገናል፣ ፒክ አድርገናል። አሁን ወደ መኪና ማለት ነው። ሲዩ
ማን ነው እንደኔ ጨረቃ ሲያይ ይሄ መዝሙር ትዝ የሚለው? ጨረቃ ድንቡልቃ አጽቤት ገባቸው ቃ አጽቤት የገዛነው ምንድነው? አንደኛ ይሄ ኮሪ ወይም ደግሞ ከረጢት፣ ሌላው ደግሞ በጣም ቆንጆ ነገር ያገኘነው ይሄንን ማታ ወይም ደግሞ ይሄንን ምንጣፍ ቴብል ስር ውስጥ የምናደርገው ነው። የመገቢያ ቦታችን ላይ ከስር የምናነጥፈው ነው እና ለማጠብ በጣም ቆንጆ ነው። ስስም ቢሆን ማለት ነው። ከስር እንዳንሸራተት የምንጨምርበትም ነገር አብረን ገዝተናል። ይሄንን ማለት ነው እንዳንሸራተት። ሌላው ደግሞ መስቀያ፣ ልብስ መስቀያ ማለት ነው። 10 ነው የሚይዘው። ይሄ ደግሞ ስፖትላይት ባለ 4 ማለት ነው እና በጣም እንደኔ በተለይ በጣም ስቀርጽ ምናምን በጣም ላይት በጣም ያግዘኛል እና ፓፓ ለዚህ ብሎ ገዝቶልኛል። ቴንክ ዩ ሶ ማች። እንደዚህ መክፈት በጣም ነው ደስ የሚለኝ። እንደምን ሰዎች የኢኬያ እቃዎች ሁሉ ነገራቸው በጣም አሪፍ ነው። አሁን እስካሁን ድረስ የፈታሁት በእጄ ነው እንዳያችሁት ማለት ነው። ይሄ ነው ሲምፕሊሲቲው ደስ የሚለው። በቃ እንትን አይጠበቅም የሆነ መቀስ ምናምን በእጅ ብቻ ነው የሚፈቱት ማለት ነው። እንደዚህ ስፖትላይት እና ኩኪንግ ውስጥ ላይ ነው የምታረግልኝ ማለት ነው። ላይቭ ለመጀመር አስቤያለሁ። ለዛ አንድ ጊዜ መብራት ይችላል ወይስ በየተራ ነው? እየተጠባበቁ ነው። ኦኬ የሚሉት ማለት ነው። ኦኬ ይሄንን የገዛነው ስኮል እያደረገ እሺ፣ ስኮል ይሄ እንደ ኮሪዶር ልማት ወደ ላይ ሳይሆን ወደ ታች ነው የሚያሳየው። እንዳታጣላኝ። ይሄ መጠራጊያ ማለት ነው። በጣም ቆንጆ ነው። ይሄ ማጽጃ፣ እነዚህ አምብሬላ። ኦኬ ጥሩ። ይሄ ደግሞ ለልጆች በዛውም ግራብ እናደርግላቸው ብለን ጭቃ ነው። ዋው ሶ ሳቲስፋይንግ። ይሄንን ስላለቀው መልሽ ይለውለት ማለት ነው። አጋጣሚ ስንል መሪዋናም ደግሞ ይሄንን ካየች ፈልጋለሁ ትላለች። ለሷም ይሆናል። ይሄንን ይመስል ነበረ ዛሬ ኢኬያችን ሄደን ያደረግነው። ሌላ ታይም እንግዲህ በሌላ ብሎግ ደግሞ እንገናኛለን። አዲስ ዓመት እንግዲህ በብሎግ ነው ማንበሽብሻችሁ። እንደምትወዱት ተስፋ አደርጋለሁ። ኢንስፓየር እንደሚያደርጋችሁ ተስፋ አደርጋለሁ። በተለይ ደግሞ የቴክኖሎጂው ለሀገራችን በተመሳሳይ ሁኔታም ባይሆን በምትሰሩበት በተለያየ ዘርፍ አፕላይ መደረግ ይችላል። በተለይ ኪውአር ኮዶችን ተጠቅመው የሚያደርጉት ነገር ለካስተመር ቀለል የሚያደርጉት ነገር እንዳያችሁት ደግሞ እዛ ተመግበን ነበረ። ካስተመሮቻቸው እዛ ለረጅም ጊዜ እንዲቆዩላቸው የሚያደርጉትን ጥረት ነበረ ስናይ ነበረው። ቻርጀርን ማሳይቻቸዋለሁ እና እዛ ብዙ ሰዓት ሃንጋውት እንዲያደርግ ሰው እንዲገዛላቸው ያንን ሁሉ ቦታ ደርሰን ስለማንጨርስ እያረፍን ፊካ ያረግን እየጠጣን እየበላን እንድንል የሚያደርጉበት ሀሳብ ነው። በጣም አሪፍ ነው። እኛ ሀገር በተለያየ ሁኔታ ሀሳብ ሊገዛ ይችላል ብዬ አስባለሁ። ልትጠቀሙበት ትችላላችሁ ብዬ አስባለሁ። ያሳየዋችሁን ደግሞ ቴክኖሎጂዎች ጥቃቅን ቢመስሉም ግን
ለካምፓኒዎች በጣም አድድ ቫልዩዎች ናቸው በጣም ከሌሎች ካምፓኒ የሚለያችሁ ነገር ይሆናል ማለት ነው ይሄም ኢንስፓየር ያደርጋችኋል ያስባለሁ እንደምታተርፉበት እንዳተረፋችሁበት ተስፋ አደርጋለሁ ስለተከታተላችሁኝ አመሰግናለሁ ባይ